አሰላሙ አሌይኩም ወረህመቱላህ ወበረካቱ ድና የተከበራችሁ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሼር ላይክ እያደረጋችሁ አበረታቱኝ። እንዲሁም ቤተሰብ ያልሆናችሁ ደግሞ የደወል ምልክቱን እየነካችሁ ቤተሰብ ሆኑን። ዛሬ እንደተለመደው ብቅ ብያለሁ ማለት ነው። በመጀመሪያ ሁላችሁንም ከልብ አመሰግናለሁ ለምታበረታቱኝ ማለት ነው። አሁንም ብርታታችሁ ያስፈልገናል፣ አበረታቱን እንላለሁ። አንዳንድ ጥያቄዎች ይሄው ሁለት ቀን በምለቃቸው ቪዲዮዎች አንዳንድ ጥያቄዎች እየጠየቃችሁኝ ነው። ለእናንተ አንዳንድ መልስ ለመስጠት ፈልጋለሁኝ ማለት ነው። እና ውዶችዬ አንድ ትህቴ ምን ብላኛለች መሰላችሁ? የቡልኬት ቤት ካገኘሽ ፋፊዬ እፈልጋለሁኝ እኔ ብላኛለች። በመጀመሪያ እኔ የምነግራችሁ ነገር አንዳንድ ጊዜ የሆነን ነገር አቅርቡልን ስንል ወይም ደግሞ የሆነን ጥያቄ ሰውን ስንጠይቅ አቅማችን የሚችለውን ውሳኔ የምንወስንበት ነው ወይ? ለመግዛት ዝግጁ ነን ወይ? ይህንንስ ነገር አቅማችንስ እንዴት ነው? ጥግ ድረስ ነው ወይ? አሁን ላይ ያለው አየር ባለው ታይም በበፊቱ ሳይሆን አሁን ባለው ሰዓት ምን ያክል ማንኛውም ነገር ምን ያክል ላይ እንደወጣ እንደተወደዱ እንኳን ቤት ቀርቶ አይደለ ባዶ ቦታዎች ምን ያክል እንደተወደደ ታውቃላችሁ። ስለዚህ አቅማችሁን አውቃችሁ እኔ እችላለሁ እንደዚህ ብላችሁ ስትመጡ አቀርብላችኋለሁ ማለት ነው። ለምን መሰላችሁ? ብዙ ልጆች አሁን እኔ ቦታ ፈልጊልን ይሉኝና ብዙ ቦታዎች አቀርባለሁኝ። ከዛ ከቀረበ በኋላ አረህቴዋ እንደዚህ አልችልም እኔ ያለ አቅማቸው አድርጎ አልልም። በርግጥ በአቅማቸው ልክ ነው፣ ግን መጀመሪያ ግን እኛ ውሳኔ የምንወስነው አሁን ያለው አየር የቦታ ዋጋ ምን ያክል ላይ እንደወጣ ኦቨር እንደሆነ ታውቃላችሁ። ስለዚህ ቢያንስ አሁን ባለው አየር እኔ አቅሜ ይችላል ወይ ከዚህ እስከዛ አቅሜ ይችላል ብላችሁ ቢያንስ ያንን የወሰናችሁበትን ብር ደግሞ የሚወስነው ቦታ አለ። ገብቶችኋል? ህጋዊ ከሆነ ህጋዊ ነው፣ ህገወጥ ከሆነ ህገወጥ ላይ ይሄን ያህል አቅሜ ይወስነዋል ብላችሁ ነው እንጂ አሁን ብዙ ጊዜ አንዳንድ እህቶች እስከ በተለይ በበፊቱ ምሪቶች በሁለት ነጥብ በሶስት ነጥብ ቦታ የሚገኝ ይመስላችኋል። በበፊቱ ምሪቶች ያሉት አካባቢዎች ማለት ነው። ያ ማለት ቤት የተሰራባቸው አካባቢ ሆነው አልፎ አልፎ አንዳንድ ቦታዎች ናቸው። ሌላው ሙሉውን ቤት ነው የተሰራበት። ቡልኬት ቤቶችም የጭቃ ቤቶችም ልክ እንደኔ እንዳለሁበት ቤትም የተሰራበት አካባቢ ነው ማለት ነው። እዛ መሀል ላይ ከአራት ነጥብ በታች የለም። ያም ደግሞ ግራውንድ ምንድነው አርማታ የተነሳ ከ400 ሺህ 500 ሺህ ነው የሚሉት ማለት ነው። ስለዚህ ውድ ነው እና አቅማችሁ የምትገዙበትን ነገር ወስናችሁ ስትመጡ አቅማችሁ የሚችለውን እኔ ይሄ ቦታ እዚህ ላይ ይወደዳል፣ ስለዚህ እኔ ይሄንን ነው አቅም የሚችለው ብላችሁ ውሳኔ ሰጣችሁ ነው መምጣት ያለባችሁ ማለት ነው። የአብዛኛዎቹ ልጆች እኔ አቀርብና ያንን ነገር ወይ ልክላቸውና አቅማቸው ጉዳይ ወደ ኋላ ያስቀራቸዋል። ስለዚህ መጀመሪያ አቅማችንን ውሳኔያችንን ሳይሆን የአቅማችንን እኔ ይሄን ብገዛ አቅሜ ይችላል ብላችሁ ውሳኔ ማድረግ አለባችሁ ማለት ነው። በመቀጠል ደግሞ ሁላችሁም ያው ፋፊዬ የምትኖርበት አላህ ያድርግሽ ብላችሁኛል። አሚን ብያለሁ። ምርቃናችሁንም ሁላችሁንም አሚን ብዬ ተመርቄያለሁኝ። ዝናብ እየመጣ ነው ውዶችዬ። ይሄን ሰሞን እያካፋ ነው። ኢንሻአላህ ሊጥል ነው መሰለኝ። በጣም ፀሐይና አቧራ ሆኖ ነበረ። ሊጥል ነው መሰል እያካፋ ነው ማለት ነው። እና ሲቀጥል ደግሞ የሆነ እህቴም ጥያቄ ጠይቃኛለች። ቆጣሪ ገብቶላችኋል ወይ እንዴት ነው የምትጠቀሙት ብላኛለች። ቪዲዮ ላይ አይታኝ ነው። ያው እስካሁን ድረስ እኔ ቆጣሪ አላስገባውም። ቆጣሪ በእርግጥ አሁን በግላችሁ ራሳችሁ ብር ምናምን እንትን ብላችሁ ታውቃላችሁ፣ አገራችን የጉቦ መኖሪያ ስለሆነ ማስገባት ትችላላችሁ ማለት ነው። ነገር ግን እኔ እስካሁን ድረስ አላስገባውም፣ ተጠልፌ ነው የምጠቀመው። ቢሆንም እንደ ራስ የሚያኮራ ነገር የለም። የቆጠረባችሁን ትከፍላላችሁ እንጂ ምንም ተጠቅማችሁም ሳትጠቀሙ የምትከፍሉት እናንተ ጠልፋችሁ ከሆነ ለእናንተ ምንም ትርጉም የለውም። ያው የመጣውን መክፈል ነው። ወይም የምትጠቀሙትን አምፖል ሁለትም አምፖል ይሁን ሶስትም አምፖል ይሁን ከዛ እስቶም ከተጠቀማችሁ ያንን መክፈል ነው ወር መጥቶ ማለት ነው። የራሳችሁ ከሆነ ግን የሚመጣባችሁን ቢያንስ እናንተ የራሳችሁ ቆጣሪ ከሆነ አሁን 1000 ብር እኔ አምጥቼ 1000 ብር ከፍል ከሆነ በወር ቢያንስ በራሳችሁ ከሆነ የተጠቀማችሁበትን ነው የምትከፍሉት ማለት ነው። ስለዚህ እንደ ራስ ገንዘብ የሚሆን የለም፣ እንደ ራስ የሚያኮራ ገንዘብ የለም ማለት ነውና በተቻላችሁ አቅም በራሳችሁ ቆጣሪ ብታስገቡ ተሻለ ነው። ኢንሻአላህ እኔ ለወደፊት ለማስገባት ሀሳብ አለኝ፣ እቅዱ አለኝ ማለት ነው። ከዛ በመቀጠል ደግሞ አንዳንድ ጥያቄዎች፣ በነገራችን ላይ ጥያቄው በርከት ያለ ስለሆነ አንብቤ የያዝኩትን ነው እንጂ ረሳዋለሁኝ። ሁላችሁም ሸር አድርጉልኝ፣ ላይክ አድርጉልኝ። ማንኛውንም ጥያቄ ይሁን ሀሳብ መስጠት ትችላላችሁ። ቦታ ግን በቦታ ዙሪያ ላይ እህቶቼ ስትመጡ አቅማችሁ ወስናችሁ የሚችለው ከሆነ አቅማችሁ
የመግዛት ፍላጎታችሁ ካለ ጠይቃችሁ እኔ ጋር ያለውን ኢንፎርሜሽን አጣርታችሁ ለመሄድ ከሆነ እኔ ግልጹን ጠይቁኝ፣ ችግር የለውም ለእናንተ አቀርባለሁ ማለት ነው። ከዛ ውጭ ግን ባለው ነገር አቅማችሁ ሳይችል የሆነ እንትን ሳትሉ እኔን አዛት አድርጉ። ኢንፎርሜሽን ከሆነ እንደነገርኳችሁ እኔ አብሽሩ እህታችሁ ይዤላችሁ እመጣለሁኝ ማለት ነው። ምክንያቱም እኔ እዛ በነበርኩበት ሰዓት ስለዚህ ስላለው ጉዳይ ኢንፎርሜሽን ማወቅ እየፈለኩኝ የማላገኝበትም ከእውነተኛ ሰው የማላገኝበትም ሰዓት ስለነበረ ማለት ነው። እና ይህን ይመስላል። ሌላ በተረፈ ቦታ የምትገዙ ልጆች ካላችሁ አሁንም ታናግሩኛላችሁ። እህቴ የብሎኬት ቤት ፈልግልኝ ያልሽኝ ልጅ በየት አካባቢ ነው የምትፈልጊው? ይሄንን አብራርተሽ ንገሪኝ። ዝናብ እየጣለ ነው ውዶችዬ፣ ውጭ ላይ ነኝ ያለሁት እና በየት አካባቢ ነው የምትፈልጊው? በዚህ ቦታ ነው የምፈልገው በይኝ። ምክንያቱም አሁን ብዙ ቤቶች አሉ የሚሸጡ ማለት ነው፣ ብሎኬትም የጭቃን ቤቶች አሉ። ግን የእናንተ ውሳኔና እኔ አሁን አንድን ሰው ጠይቃችሁም ብላችሁ በቃ እንትን ብላችሁ የሆነ ቃል አዋሾ ነው የምትሆኑት። ገብቷችኋል? በእርግጥ የሰው ልጅ እኮ አይቶም ላይሆነው ይችላል። ግን አይቶም አማራጭም አይቶ ሌሎቹ አይቶ ያኔ ምርጫውን ይወስናል። ገብቷችኋል? ግን ምንድነው የሚያደርጓችሁ? ጠይቁና ምናምን እንደ አማራጭ እንኳን ሌላ ፈልጉልን አይሏችሁም፣ ትውት ያደርጋሉ ማለት ነው። በዛን ሰዓት ያ ሰው ቃል ዋሽ ነው የሚሆነው ማለት ነው። እኔ ደግሞ እንደዛ እንዲሆን አልፈልግም። ወላሂ ነው የምላችሁ። እኔ ለሰውም ግልጽ ነኝ፣ ለእናንተ ሀሳብም ስሰጥ በግልጽ ነው። ሰውንም ደግሞ የሆነ ነገር ጠይቄ እንደዚህ እንትን ማለት የሆነ ውስጤን ይደብረኛል ማለት ነው። ስለዚህ ቢያንስ እንኳን እንደ አማራጭ ፈልጉልኝ ማለትን ሲቻል፣ አንዳንድ እህቶች ግን እስከ ጭራሹን ታዩ ትቸዋለሁ ትሉኛላችሁ ማለት ነው። እና ትክክለኛ ገዥ ሆናችሁ ኑ ቶሎ አስተናግዳችኋለሁኝ። አብሽሩ። ጥያቄም ካላችሁ መጠየቅ ትችላላችሁ። እኔ በቃ ለእናንተ ይሆናል ያልኩትን በመልካምነት እህታችሁ ይዤላችሁ እመጣለሁ። እኔ እውነት ለመናገር አንዳንዴ ስደት የሚያየ ብዙ ነገር ተምሮ ነው የሚመጣው። አሁን ብዙ ሰው ካሉትም አለ ያኔ ዝም ሆነው ለሰው በቃ አለ አይደለ ውጭ ላሉት ሰዎች ምን ያክል እንትን ያላቸው ሀሳባቸው ወይም ደግሞ ያላቸው አስተያየት በጣም ይለያል። አንዳንዶቹ ሁሉም ናቸው ማለት አይቻልም። አብዛኛው ግን ኖርማል ነው በቃ ለነሱ ብር ዝም ብሎ ነው እንደሚመጣ የሚያስቡት፣ አያስቡም ውጭ ላለ ሰው ማለት ነው። ስለዚህ እኔ ደግሞ ለእናንተ ይሆናል ያልኩትን ነገር እዛ እንደመኖሬ ሁሉ ነገር እንደማወቄ ለእናንተ ይሆናል ያልኩትን ሀሳብ የሚሆን ማንኛውንም ነገር ይጠቅማል ያልኩትን ይዤ እመጣለሁ። እናንተ ሸር እና ላይክ ያደርጋችሁ ብቻ ማበረታታት ነው። ጥያቄም ካላችሁ መጠየቅ ነው። ሀሳብም ካላችሁ ፋፊ ይሄ እንደዚህ ነው ብላችሁ ሀሳብ ማስቀመጥ ትችላላችሁ ማለት ነው። እርስ በርሳችን ምክር ስንሰጣት ከአንዳችን ብዙ ትምህርቶችን እንወስዳለን ብያቸዋለሁ። ብዙ ጊዜ ነው የምለው። እንደውም አንድ ስህተት የምናለችኝ ሙያም ተምረን ምክርን በነፃ አገኘን ፋፊዬ እናመሰግናለን እያለች ነበረ። እኔም ስለምትከታተሉኝ ከልብ አመሰግናለሁ ሁላችሁንም። አሁንም ሸር አድርጉልኝ፣ ላይክ አድርጉልኝ። የእናንተ አብሽሪ በርቺ እያላችሁ እዚህ ደረጃ ያደረሳችሁኝ እውነት ለመናገር በጣም ለእኔ ብርታት የሆኑ ልጆች በተደጋጋሚ ኮሜንት ላይ እንኳን ራሱ ለእኔ ትልቅ ደረጃ እንድደርስ የሚጽፉልኝ ልጆች ነበሩ ማለት ነው። እና ያንን ኮሜንት ሳይ ብዙ ጊዜ የሆነ እኔ የምስራት ሞራሌ ራሱ ይመጣል ማለት ነው። እና ሰብሪና እያለቀሰች ነው ልጆች እኔ ቪዲዮ ስሰራ በቃ ዝምታ እንትን ለማለት ነው የምትፈልገው። እና ለእናንተ በጣም ትልቅ ቦታ አለኝ። አሁንም ቢሆን ሸር አድርጉልኝ፣ ላይክ አድርጉልኝ፣ አበረታቱን ማለት ነው። 10 ሺህ በቅርብ ታስገቡናላችሁ ብዬ ተስፋ አድርጋለሁኝ። ሀሳብን ካላችሁ ሀሳብ አስቀምጡልኝ፣ ጥያቄም ካላችሁ ጥያቄ አስቀምጡልኝ። በሌላ ቪዲዮ እንገናኝ። ሰብሪና እያለቀሰች ነው። አሰላሙ አለይኩም ወራህመቱላህ